ሰላም የቻናላችን ቤተሰቦች እንዴት ቆያችሁ? ይሄ ዘ ላስት ሆሊዴይ ፊልም ነው። በኒው ኦርሊንስ ከተማ ውስጥ ጆርጂያ በርድ ቀላልና ጸጥተኛ ህይወት የምትኖር ሴት ነች። በአንድ የዕቃ መደብር ውስጥ የምትሰራ ሲሆን ሰዎች እሷን አይገነዘቡም። እሷም ራሷን አትገልጽም። ነገር ግን በውስጧ ታላቅ ህልም አለ። ምግብ መስራትን የምትወደው ጆርጂያ አንድ ቀን የራሷን ሬስቶራንት መክፈት ትመኛለች። ነገር ግን ህይወቷ በአንድ ቀን እና በምናልባት የተሞላ ነው። አብሯት በአንድ መደብር ውስጥ ከሚሰራው ሾን ፍቅር የያዛት ጆርጂያ የውስጧን ለመናገር በመፍራቷ ግን ሾን ጆርጂያ እንደምትወደው አያውቅም። ይቺ ሴት ሁሉንም ነገር በውስጧ ታስቀምጣለች፣ በትዕግስት ትጠብቃለች። ለራሷ መኖርን ግን አድርገው አታውቅም ነበር። አንድ ቀን በስራ ቦታ ቀላል አደጋ ይደርስባታል። ሆስፒታል ሄዳ የሰማችው ነገር ግን እጅግ አስደንጋጭ ነበር። ዶክተሩ የሚያስፈራ ነገር ይናገራል። ጭንቅላቷ ውስጥ ከባድ ችግር እንዳለና በህይወት ለመኖር ጥቂት ሳምንታት ብቻ እንደቀራት ተነገራት። በዚያ ሰዓት ዓለም ለጆርጂያ ቆመች። ሁሉም የቆጠበችው ህልም፣ ሁሉም አንድ ቀን ምናልባት የተባለው ተስፋ እንደ ጭስ ተነነባት። ቤቷ ተመልሳ ህልሟን ያስቀመጠችበትን መጽሐፍ ገልጣየች። ቆንጆ ቆንጆ ምግቦች፣ ታላላቅ ሆቴሎች፣ መድረስ የፈለገችበት ህይወት፣ ሁሉም አሁን ከሷ እንደራቀ ተሰማት እና አንድ ውሳኔ ትወስናለች። የምትሞት ከሆነ በፍርሃት እንደማትሞት። ንብረቶቿን ሸጣ የቆጠበችውን ገንዘብ በሙሉ አውጥታ ወደ አውሮፓ አንድ ቅንጡ ሆቴል ትጓዛለች። ለመጀመሪያ ጊዜ ህይወቷን እንደምትፈልገው መኖርና ማጣጣም ጀመረች። እጅግ ውድ ምግቦችን ታዛለች። ቆንጆ ቆንጆ በዲዛይነር የተሰሩ ልብሶችን ትለብሳለች። አደገኛ ስፖርቶችን ትሞክራለች። ለሷ የሚያስደስታትን ነገር በሙሉ ታደርጋለች። ልቧ የተሰማውን ነገር በሙሉ በግልጽ ትናገራለች። እና አንድ አስደናቂ ነገር ይፈጠራል። ሰዎች እሷን ማክበር፣ እሷን መውደድ ይጀምራሉ። የእሷ በዙሪያቸው መኖር ብዙ ሰዎች ይፈልጉት ጀመር። ዓለም አሁን ጆርጂያን እያያት ነው። የምታሳየው ድፍረት አዲስ አይደለም። በውስጧ የነበረ ቢሆንም ሞት ግን እንድታወጣው አደረጋት። ሾን ስለ ሁኔታዋ ሰምቶ በአስቸጋሪ ሁኔታ ወደ አውሮፓ እሷ ወዳለችበት ሆቴል ጉዞ ይጀምራል። በስተመጨረሻም ደርሶ ፍቅሩን ይገልጽላታል። ጆርጂያ ህይወቷ ሙሉ እንደሆነ ተሰማት። ፈጣሪዋንም ቀና ብላ ለምን ብላ መሞገት ጀመረች። ነገር ግን ድንገት እውነቱ ይገለጣል። ሆስፒታሉ ስህተት ሰርቶ እንደነበር ትሰማለች። የተደረገላት ምርመራ ተሳስቶ ነበር። ጆርጂያ አትሞትም። እንደውም በጭራሽ አልታመመችም። ሁሉንም ነገር ለፍርሃት ትሸጣለች። ገንዘቧ የለም፣ ስራዋ የለም፣ ሌላም አንድ ነገር የለም፣ ፍርሃቷ። አሁን የሞት ማስጠንቀቂያ የለም፣ ግን ድፍረት አለ። ጆርጂያ ወደ ድሮ ህይወቷ አትመለስም። ህልሟን ተከትላለች። ሬስቶራንቷንም ከፍታለች። ፍቅሯን መርጣ ከምትወደው ሰው ጋር ተጋብታለች። በድፍረት መኖርም ጀምራለች።